ኢየሱስ ሃሌሉያ 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 ተባረክ። ሃሌሉያ ሃሌሉያ ተባረክ። ኢየሱስ ሃሌሉያ። ይባረክ። ተመስገን ጌታ ሁላችሁንም ኢየሱስ፣ በኢየሱስ ስም ሰላም ተመስገን ጌታ እላችኋለሁ። ኢየሱስ፣ ተመስገን ጌታ ለዚች ምሽት ኢየሱስ። ያበቃን አምላካችን ኢየሱስ የተባረከ ይሁን። አሜን እያንዳንዳችን በምሕረቱ ብዛት የረዳን አምላክ ጌታ ኢየሱስ ለዘላለም የተባረከ ይሁን። ሁላችንም ኢየሱስ እንኳን ረዳችሁ፣ እንኳን ተሸከማችሁ። ጌታ ኢየሱስ ይመስገን። ይህን ሃሌሉያ ቤትንም ኢየሱስ ይባረክ። እንግዲህ ብዙ ነገር ቢዋጋም ግን እግዚአብሔር ይመስገን ስለሁሉም። ዛሬ ደግሞ እግዚአብሔር አሳልፎ ስለሰጠን እግዚአብሔር እናመሰግናለን። ስለ ሁላችሁም እግዚአብሔር ይመስገን። ሁላችንም የረዳ አምላክ ኢየሱስ ይባረክ። በእውነት ኢየሱስ ይባረክ። ቅድም ኢት ዮዲት ስትናገር ኢየሱስ ይባረክ ሰማ ነበረና እሷንም የረዳ አምላክ ከእሷ ጋር ያሉትንም የረዳ አምላክ እዚህ ለብዙዎች ተጸልዮ ኢየሱስ ይባረክ። ለጴጥሮስ በቤተ ክርስቲያን አጥብቀው ይጸልዩ ነበር ይልና ከዛ ደግሞ አውቆ በሮቹ ሁሉ አውቆ ተከፈቱ ይላል። አሜን እና እኛ ስንጸልይ እዚህ እኛ ስንጸልይ እዛ ደግሞ በር ይከፍታል። አሜን ጌታ ኢየሱስ ይባረክ። ይሄ የእግዚአብሔር አሰራር ነውና አሜን። እግዚአብሔርን እጅግ አድርገን እናመሰግነዋለን። ስለሰማን ነገሮች ሁሉ እግዚአብሔር ለዘላለም የተባረከ ይሁን። አሜን። ኢየሱስን እናመሰግናለን። ጌታ ኢየሱስ ይባረክ። አስተምረኝ ጌታ ኢየሱስ ባርክ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። እሺ ሁላችሁም እየጸለያችሁ እንድትሰሙ አሳስባለሁ። እግዚአብሔር እኔንም እንድረዳ ለእናንተም ለልባችሁ እንድናገር ለልቧ ይናገራለሁ አባብላታለሁ ያለ አምላክ ሃሌሉያ ኢየሱስ ይባረክ። ለሁላችሁም ኢየሱስ እንድናገር እንድረዳንም እንለምናለን። ጌታ ኢየሱስ ይባረክ። ሃሌሉያ። ጌታ ሆይ እኔንም አግዘኝ። እኔ ባዶ ቀፎ ሰው ነኝ። ጌታ ሆይ በምሕረት እርዳኝ። ኢየሱስ በቸርነት እርዳን። ኢየሱስ ይባረክ። እናንተም የምትሰሙበት መንፈስ ኢየሱስ ይስጣችሁ። ሁላችሁንም በጣም 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 አከብራችኋለሁ። በጣም ወዳችኋለሁ። ኢየሱስ አስተውልና ጥበብ ዛሬ አሁን የምንማረው ትምህርት ሃሌሉያ 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 ማምሻ አካባቢ ኮይር ቤቱን የረሳው እና የት ቸርነት ጋር እና የዲዲያ ጋር ትንሽ ሰዓት ተምረን ነበር እና ትንሽ አሁንም ደግሞ ከእናንተ ጋር እንድንማር ሰፋ ባለ መልክ ኢየሱስ ይባረክ መንፈስ እያሳስበኝ ኢየሱስ ይባረክ። ከእናንተ ጋር አሁን እንደገና የምንማር ይሆናል። እነርሱ ጋር ወደ 10 የሚሆኑ ናቸው። እነዚህ ግን አሁን ይህን ድምፅ ይህን ቃል እዚህ ቢያንስ ወደ 100-200 የሚሆኑ ሰው አለና ይህን ድምፅ ይህን የእግዚአብሔር ቃል መስማት አለብኝ ብዬ በልቤ ስለወሰንኩ ኢየሱስ ይባረክ። የእግዚአብሔር መንፈስ ስላሳስበኝ ኢየሱስ ይባረክ። እንማራለን። መዝሙር ዳዊት ምዕራፍ 29 ላይ የእግዚአብሔር ቃል እንዲህ ይላል። ኢየሱስ ይባረክ። ኔትወርክ ስረብሻችሁ ትነግሩኛላችሁ። ትሰማ ደግሞ ምልክት እየሰጣችሁ ትሰማላችሁ። መዝሙር ዳዊት ኢየሱስ ይባረክ። ኢየሱስ ይመስገን። መዝሙር ዳዊት መጽሐፍ ላይ መዝሙር ዳዊት 29 ከቁጥር ኢየሱስ ይባረክ 5 ጀምሬ አነባለሁ፣ ወይም ከቁጥር 4 ጀምሬ። የእግዚአብሔር ድምጽ በኃይል ነው። የእግዚአብሔር ድምጽ በታላቅ ክብር ነው። አሜን። የእግዚአብሔር ድምጽ ዝግባን ይሰብራል። አሜን። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። ሃሌሉያ። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ርዮንን ያዘላቸዋል። የእግዚአብሔር ድምጽ የእሳት ነበልባል ይቆርጣል። የእግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል። ሃሌሉያ። የእግዚአብሔር ድምጽ ምድረ በዳውን ያናውጣል።
እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። አሜን። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። አሜን። አሜን። ኢየሱስ ይባረክ። የእግዚአብሔር ድምፅ ብሎ እዚህ ብዙ ነገር ተናግረዋል። የእግዚአብሔር ድምፅ የእሳት ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። አሜን። የእግዚአብሔር ድምፅ የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ይቆርጣል ወይም ያጠናክራቸዋል፣ ጫካዎችን ይገልጣል ይላል። ምረቱ ዘምራለሁ ስፈራ አይቻለሁ ሲያግዘኝ አይቻለሁ ደግፎኝ አይቻለሁ ምረቱ ዘምራለሁ አይቻለሁ የሱ ምሕረት አይቻለሁ አይቻለሁ የሱ ቸርነት አይቻለሁ አይቻለሁ የሱ ምሕረት አይቻለሁ አይቻለሁ የሱ ቸርነት አይቻለሁ እንደኔ ያለ የለም የኢየሱስ ምሕረት ፍቅሩ ያጠመጠመኝ የበዛለት ምሕረት ቀሪ ዘመኔ ሁሉ ሃሌሉያ ተመስገን ኢየሱስ። እንግዲህ እግዚአብሔር መቼም በድምፅ ነው ወደ ሰው ልጆች የሚመጣው፣ በቃል ነው፣ በድምፅ ነው እና የእግዚአብሔር ድምፅ የእግዚአብሔር ቃል ደግሞ እሳትን መቁረጥ የሚችል ምድረ በዳውን ማናወጥ የሚችል ኢየሱስ ይባረክ ድምፅ ነውና ኢየሱስ ይባረክ። የእግዚአብሔርን ድምፅ የእግዚአብሔርን ቃል የእግዚአብሔርን ንግግር እንፍራ። ስንሄድ በጣም ይገባናል ብዬ ተስፋ አደርጋለሁ። አሞጽ መጽሐፍ ላይ ትንቢተ አሞጽ ምዕራፍ 3 ቁጥር 4 ጀምሬ አነባለሁ። ሃሌሉያ ጌታ ኢየሱስ ይባርካችሁ። ትንቢተ አሞጽ ምዕራፍ 3 ከቁጥር ተመስገን ከቁጥር 4 ጀምሬ አነባለሁ። እንዲህ ይላል። ሃሌሉያ ኢየሱስ ይባረክ። ወይስ አንበሳ የምነጥቀው ነገር ሳይገኝ በጫካ ውስጥ ያገሳልን? ወይስ የአንበሳ ደቦል አንዳች ሳይዝ በመደቡ ሆኖ ይጮሃልን? ወይስ ወፍ አጥማጅ ከሌለ በምድር ላይ በወጥመድ ያዛልን? ወይስ ወስፈንጠር አንዳች ሳይዝ ከምድር ይፈነጥራልን? ወይስ በከተማው ውስጥ መለከት ስነፋ ሕዝቡ አይፈራምን? ወይስ በከተማ ውስጥ መለከት ስነፋ ሕዝቡ አይፈራምን? ወይስ ክፉ ነገር በከተማ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም ነገር ወይ ምንም አያደርግም። አንበሳ አገሳ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ ትንቢት የማይናገር ማን ነው? ጌታ ኢየሱስ ይባረክ። እና በጣም ይገርማል። ይሄን ሁሉ እስቲ አሁንም ትንሽ ላንብብላችሁ። በአዛጦን አዳራሾችና በግብጽ ምድር አዳራሾች አውሩና በሰማሪያ ተራሮች ላይ ተሰበሰቡ። በውስጡም የሆነውን ታላቁን ሁከታ በመካከሉ ያለውን ግፍ ተመልከቱ በሉ። ጌታ ኢየሱስ ይባረክ። አሜን ይባረክ በሉ። ግፍንና ቂሚያ በአዳራሾቻቸው የሚያከማቹት ቅን ነገርንም ያደርጉ ዘንድ አያውቁምና ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በምድሪቱ ዙሪያ ጠላት ይመጣል፣
ብርታትሽንም ካንቺ ያወርዳል። አዳራሾችሽም ይበዛሉ። እግዚአብሔር እንዲህ ይላል፣ እረኛ በአንበሳ አፍ 2 እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአልጋ ማዕዘን በደማስቆም በምንጣፍ ላይ የተቀመጡ የእስራኤል ልጆች ይድናሉ። ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ አንበሳ ሲያግስ የማይፈራ እግዚአብሔር ሲናገር ደግሞ ትንቢት የማይናገር የማይደነግጥ ማን ነው? አንበሳ አገሰ የማይፈራ ማን ነው ይላል። አሜን። ጌታ ኢየሱስ ይባረክ። እግዚአብሔር ሲናገር ደግሞ የማይፈራ ማን ነው? የእግዚአብሔር ቃል የእግዚአብሔር ድምፅ የሚያስፈራ ነው። የእግዚአብሔር ክብርን ባየን ጊዜ፣ የእግዚአብሔርን ቃል ባየን ጊዜ፣ የእግዚአብሔር ድምፅ ወይም የእግዚአብሔር ቃል ለኛ በተገለጠ ጊዜ እጅግ መፍራት አለብን። ጌታ ኢየሱስ ይባረክ። እግዚአብሔርን እናመሰግነዋለን። ኢየሱስ ይባረክ። ሉቃስ መጽሐፍ ላይ ሉቃስ መጽሐፍ ምዕራፍ 24 ላይ ኢየሱስ እናመሰግናለን። ሃሌሉያ። ኢየሱስ ይባረክ። ሉቃስ መጽሐፍ ምዕራፍ ኢየሱስ ተመስገን። ሃሌሉያ ተባረክ። ሃሌሉያ ሃሌሉያ ተባረክ። ሃሌሉያ ተባረክ። ጌታ ኢየሱስ ይባረክ። ምዕራፍ 24 ላይ ከቁጥር 28 አነባለሁ። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር ይደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራ አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ስነጋገር፣ አያችሁ፣ በመንገድ ስናገርን መጽሐፍቱን ስከፍትልን ልባችን ይቃጥልብን አልነበረምን ተባባሉ። በዚያ ሰዓትም ተነስተው ወደ ኢየሩሳሌም ተመለሱ ይላል። አሜን። ዛሬ እርስ በርሳቸውን በመንገድ ስናገረን መጽሐፍቱንም ስከፍትልን ልባችን ይቃጥልብን አልነበረምን? አሜን። ሃሌሉያ። ኢየሱስ ይባረክ። ኢየሱስ መጽሐፍ ሲያስተምር ነበረ። ልባቸው ይቃጠል ነበረ። ልባቸው ይቀልጥ ነበረ። አሜን። ዛሬ የኔ ልብን ጌታ ኢየሱስ ያንተ ቃል ሲናገር ይቀልጥ። መጽሐፍን እያስተማራቸው ከእነርሱ ጋር በመንገድ ይስመጣ ነበረና አሁን ዓይናቸውን ስከፍት በመንገድ እኮ ከእኛ ጋር እየተራመደ አሜን አሉን። እሱ ስናገር ልባችን ይቀልጥ ነበረ። ልባችን ይቃጥልብን ነበረ። በእውነት በእኛ መካከል የስንቶች ልብ ነው መጽሐፍ ሲከፈት ልብ የሚቃጥል፣ መጽሐፍ ሲከፈት ልባችን የሚፈራ፣ እግዚአብሔር ሲናገር ልባችን የሚፈራ ስንቶች ነን? አሜን። ኢየሱስ እግዚአብሔር እንድፈራ እርዳኝ፣ ጸጋ ስጠኝ፣ መንፈስ ቅዱስ ስጠኝ። ጌታ ኢየሱስ ያስፈልገኛል። አንድ ያደኛ መዝሙር ነበረና ድሮ ስዘምር ነበረ። አሜን። ኢየሱስ ሃሌሉያ። ኪሳ ጋሪና ይወዳን ኪን የሆነ ኪሳ ጋሪና ይወዳን ድኑች ሆነ የሚል አንድ መዝሙር ነበር። ኢየሱስ ይባረክ። የኔ ልብ ላንተ ቃል ድንጋይ አይሁን። ኢየሱስ ይባረክ። የኔ ልብ ላንተ መልካም መሬት ይሁን። አሜን 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 አሜን። የሚፈራ ይሁን። አንተ ኢየሱስ የሚንቀጠቀጥ ይሁን። የእግዚአብሔር ድምፅ የእግዚአብሔር ቃል አሜን። እሳትን ኃይል ይቆርጣል። ሃሌሉያ። የእግዚአብሔር ድምፅ
የእግዚአብሔር ቃል የእሳትን ነበልባል የሚቆርጥ ነው። ኢየሱስ ይባረክ። ዘዳግም መጽሐፍ ምዕራፍ 5 ላይ እግዚአብሔር እናመሰግነዋለን። ኢየሱስ ይባረክ። ዘዳግም መጽሐፍ ምዕራፍ 5 ኢየሱስ ይባረክ። የእግዚአብሔርን ድምፅ እንፍራ። አሜን። ኢየሱስ ይባረክ። ሃሌሉያ። ዘዳግም መጽሐፍ ምዕራፍ 5 ላይ ከቁጥር 8 ጀምሬ እስቲ አነባለሁ። ዘዳግም 5 ከቁጥር 23 ይቅርታ፣ ቁጥር 23 ላይ እንዲህ ይላል የእግዚአብሔር ቃል። ከቁጥር 22ም ጀምሬ እግዚአብሔር በተራራው ላይ በእሳትና በዳመናው በጨለማ ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ። ምን አልጨመረም። በሁለቱም የድንጋይ ጽላቶች ላይ ጻፋቸው፣ ለእኔም ሰጣቸው። ተራራው በእሳት ሲነድ ከጨለማው ውስጥ ድምፁን በሰማችሁ ጊዜ እናንተ የነገዳችሁን አለቆች ሽማግሌዎችን ወደ እኔ ቀርባችሁ አላችሁም፣ እነሆ አምላካችን እግዚአብሔር ክብሩንና ታላቅነቱን አሳይቷልና ከእሳቱ ውስጥ ድምፁን ሰምተናል። እግዚአብሔርም ከሰው ጋር ሲነጋገር ሰውም በሕይወት ሲኖር ዛሬ አይተናል። ሃሌሉያ። አቤት ጌታ ኢየሱስ። እግዚአብሔር ከሰው ጋር ሲነጋገር ሰውም በሕይወት ሲኖር ዛሬ አይተናል። አሜን። አሁን እንግዲህ ይህች ታላቂቱ እሳት ታቃጥለናለችና ለምን እንሞታለን? እኛ የአምላካችን የእግዚአብሔርን ድምፅ ደግሞ ብንሰማ እንሞታለን። የሥጋ ለባሹ ሁሉ እኛ እንደሰማን በእሳት ውስጥ ሆኖ ሲናገር የሕያው አምላክን ድምፅ ሰምቶ በሕይወት የኖረ ማን ነው? አንተ ቅረብ፣ አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔርም ላንተ የምናገረውን ሁሉ ለእኛ ተናገረን፣ እኛም ሰምተን እናደርጋለን። በተናገረኝም ጊዜ እግዚአብሔር የእናንተን ቃል ድምፅ ሰማ። እግዚአብሔርም አለኝ፣ ይህ ሕዝብ የተናገረው ቃል ድምፅ ሰምቻለሁ። የተናገረው ይህ ሁሉ መልካም ነገር ነው። ለእነርሱም ለዘላለም ለልጆቻቸው መልካም ይሆንላቸው ዘንድ እንዲፈሩኝ ሁል ጊዜም ትእዛዝን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። ሄደ ወደ ድንኳናችሁ ተመለሱ በላቸው። አንተ ግን በዚህ ወደ እኔ ዘንድ ቁም፣ ርስት አድርጌ በምሰጧቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዝን፣ ሥርዓትን፣ ፍርድንም ሁሉ እነግርሃለሁ። እግዚአብሔር አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ። ከእርሱም ወደ ቀኝ ወደ ግራም ፈቀቅ አትበሉ። በሕይወትም እንድትኖሩ መልካም እንዲሆንላችሁ በምትወርሷት ምድር ዕድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዟችሁ መንገድ ሁሉ ሂዱ። አሜን። ሃሌሉያ። ኢየሱስ ይባረክ። እግዚአብሔር እናመሰግናለን። ወደ ተራራው ሕዝቡ ቀረበ። እዛ ተራራ ላይ ከምሰማው ድምፅና ከጨለማና ከእሳት ውስጥ የሚወጣ የእግዚአብሔር ድምፅ አስፈራቸው። ስለዚህ ለድምፁ በጣም ፈርተናል። አንተ ሙሴ ወደ እግዚአብሔር ቅረብና ስማ፣ ለእኛ መጥተህ ተናገር። እኛ ግን ይሄ የሚያስፈራ ቃል ችለን ሰምተን በእግዚአብሔር ፊት በሕይወት መኖር አንችልም አሉ። ለእግዚአብሔር ድምፅ በጣም ፈሩ። እግዚአብሔርም ደግሞ እንዲህ አለ፣ እንደዚህ ያለ ልብ ሁል ጊዜ ለምን አይኖራቸውም? የእግዚአብሔር ድምፅ ሰምቶ የሚፈሩበት የሚንቀጣቀጡበት ደግሞ እግዚአብሔር ይናገርና እኛስ እንሰማለን፣ ሰምተንም እናደርጋለን። እንዲህ ያለ ልብ ለምን ሁል ጊዜ አይሆንላቸውም? ለእነርሱም ለልጆቻቸው መልካም እንዲሆንላቸው ሁል ጊዜ ይሄ ልብ ምን ነው በሆነላቸው?
ወንድሞቼ እህቶቼ እግዚአብሔርን ሰምተን የምንፈራበት ልብ ምን ነው ቢሆንልን? እውነት በፊት የተዋረደ ልብ ስጠኝ። ሁሌ አንተን የሚመኝ ሰምተን ልብ ስጠኝ የምንፈራበት ጌታ ልብ ኢየሱስ ሁሌ ምን ነው ስጠኝ ቢሆንልን? አባዬ፣ ባዶ አታደርገኝ አባት ከሆነው ኢየሱስ እባክህ ልጁ ነኝ ክብሬ እኮ። ወዴት አለ? አሜን አምላክ ከሆነው መፍራት ወዴት አለ? መቼ ሃሌሉያ ፈራችሁ? ሃሌሉያ። አምላክ ነው ካላችሁ እንድፈራ እርዳኝ ፍርሃት ኢየሱሴ መፍራት ወዴት አለ እባክህ ይላል። እግዚአብሔር ይባረክ። ወደ ተራራው ሁሌ እንመጣለን፣ መጥቼ ባዶ እንሰማለን፣ አልመለስም ኢየሱሴ ድምፁን በቤቴ እንሰማለን፣ መጥቼ ባዶ ቃሉን አልመለስም። እንሰማለን። ባርከኝ። ልባችን ይቃጠልብን ነበረ፣ ልባችን ይቀልጥ ነበር አሉ አሜን አሜን እነዚያ። አሜን አሜን ይሄ ቅድም አሜን በመንገድ አሜን ስንመጣ አሜን መጽሐፍ ስከፍት ልባችን ሃሌሉያ ይቀልጥ አልነበረምን አሜን አሉ ኢየሱስ አይን ስከፈት። ኢየሱስ ዛሬ ወንድሞች እህቶች፣ እግዚአብሔር አሜን አይናችን ልባችንም ይክፈት። አሜን ጌታ ኢየሱስ ይባረክ። ሃሌሉያ መጽሐፍ ሃሌሉያ ስከፈት ልባችሁ ሃሌሉያ የደነደነባችሁ ካላችሁ፣ ሃሌሉያ ሃሌሉያ እግዚአብሔር ሃሌሉያ ስናገር መፍራት ያቃታችሁ ካላችሁ፣ ኢየሱስ እግዚአብሔር እባክህ ሆይ የመፍራት አስበኝ፣ መንፈስ ስጠኝ፣ አንጸኝ፣ ከበረዶ ይልቅ የመንቀጥቀጥ ነጭ ልብ ስጠኝ። እሆናለሁ። አባዬ እግዚአብሔር የምንቀጠቀጥ ልብ ስናገር ስጠኝ። የማይፈራ አንበሳ ሲያገሳ ደግሞ የማይፈራ ላም ከብት ማናል? ኢየሱስ እባክህ አዝዘኝ፣ እግዚአብሔር አስተምረኝ፣ እናመሰግናለን። ሃሌሉያ ተናገረኝ። እግዚአብሔር ይባረክ። ማስተዋልና እንዲህ ያለ ጥበብ ልብ ስጠኝ ኢየሱሴ፣ ዘዳግም እዛው ምዕራፍ 4:32 ላይ አስተምረኝ። እንዲህ ያለ ነገር ይህን ጥቅስ እናነበው። ማስተዋልና 4:32 እዛው ቅርብ ጥበብ ስለሆነ ስጠኝ። እናነብ። ቁጥር ሃሌሉያ 32 ኢየሱስ የተባረከ ይሁን። እግዚአብሔር ሰውን በምድር ላይ ከፈጠረ ጀምሮ ሰው ከሰማይም ዳር እስከ ዳር ወይም ዳርቻዋ ድረስ ከቶ እንዲህ ያለ ታላቅ ነገር ወይም እንደርሱ ያለ ተሰምቶ እንደሆነ ካንተ በፊት የነበረውን ቀድሞም ዘመን ጠይቅ። አንተ ከእሳት ውስጥ ሆኖ ስናገር የእግዚአብሔርን ድምፅ እንደሰማይ ሌላ ሕዝብ ሰምቶ በሕይወት ይኖራልን? አምላካችሁ እግዚአብሔር በዓይናችሁ ፊት በግብፅ ለእናንተ እንደሰራው ሁሉ በፈተናና በተአምራት በድንቅም በሰልፍ በጸናች እጅና በተዘረጋች ክንድ በታላቅ መስፈራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ ነበረን? እግዚአብሔር አምላክ እንደሆነ ታውቅ ዘንድ ይህ ላንተ ተገለጠ። ከእርሱ ሌላ አምላክ የለም። አሜን ያስተምሪ ዘንድ ሃሌሉያ ከሰማይ ድምፁን አሰማኝ። በምድርም ላይ ታላቅ እሳቱን አሳይ። ከእሳት ውስጥ ቃሉን ሰማኝ። ተመስገን ሃሌሉያ ኢየሱስ ተመስገን ይባረክ። ከእሳት ሃሌሉያ ውስጥ ኢየሱስ ቃሉን ሰማኝ። ሃሌሉያ ከዛ በኋላ ፈራኝ፣ ሕዝቡም አሜን ፈራ። ኢየሱስ እንዲህ ያለ ነገር ሃሌሉያ ሰማይ ምድር ከተፈጠረ ጀምሮ ተሰምቶ ይታወቃል ወይ? አሜን እንኳ ካንተ በፊት የነበረው ትውልድንም ጠይቅ። እግዚአብሔር ፊት ለፊት ተናግሮ እግዚአብሔር ማስተዋልና በእሳት ውስጥ ሆኖ ጥበብ ተናግሮ ስጠኝ ከእግዚአብሔር አፍ ሰምቶ ደግሞ በሕይወት የኖረ ሃሌሉያ ማን ነው? ጌታ ኢየሱስ ይባረክ። ተናገረኝ እግዚአብሔር እናመሰግናለን። ስለዚህ እኛን እግዚአብሔር ማስተዋልና በሰማነው ነገር ጥበብ አልገደለንም። ስጠኝ ኢየሱስ 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 በሰማነው ነገር እግዚአብሔር አልገደለንም። በእውነት እናመሰግናለን። ሃሌሉያ 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 ሰምተን ሃሌሉያ በሕይወት ኖረናል። ተመስገን ኢየሱስ ሰምተን በሕይወት ኖረናል። ተመስገን አንድ ጥቅስ ተምረኝ ላንብብላችሁ። ተናገረኝ ማስተዋልና ኢየሱስ ጥበብ ይባረክ። ስጠኝ መሳፍንት ኢየሱስ 13 ላይ ሃሌሉያ አንድ ሃሌሉያ ጥቅስ እናነባለን። በጣም ይገርማል። መሳፍንት መጽሐፍ ሰምተን በሕይወት እንድንኖር በሰማነው በእግዚአብሔር ድምፅ እንዳንጠፋ እግዚአብሔር ምሕረት ስላበዛልን እጅግ አድርገን እናመሰግናለን። አሜን እግዚአብሔር ይባረክ። ሰምቶ የእግዚአብሔርን ድምፅ ሰምቶ በሕይወት የኖረ ማን ነው? መሳፍንት መጽሐፍ ምዕራፍ 13 ላይ እዚህ የሚለው ነገር እስቲ እንሰማለን።
ከቁጥር 15 ጀምሬ አነባለሁ። ማኑሄም የእግዚአብሔር መልአክ የፍየል ጠቦት እስካዘጋጅልህ ድረስ እባክህ ቆይ አለው። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልን አልበላም፣ የሚቃጠለውን መስዋዕት ማዘጋጀት ብትወድስ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔር መልአክ ነገሪን በደረሰ ጊዜ እንድናከብርህ ስሜ ማን ነው አለው። የእግዚአብሔር መልአክ ስሜ ድንቅ ነው፣ ለምን ትጠይቀኛለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ታምራትን አደረገ። ማኑሄና ሚስቱ ይመለከቱት ነበር። ነበልባሉም ከመሠዊያው ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያ ነበልባል ውስጥ አረገ። ማኑሄና ሚስቱ ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜ ግን ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄ ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። እግዚአብሔርን አይተናልና ሞትን እንሞታለን። ሚስቱም እግዚአብሔርስ ሊገድለን ቢወድስ ኖሮ የሚቃጠለው መስዋዕትንና የእህሉን ቁርባን ከእጃችን ባልተቀበለ፣ ይህንም ነገር ሁሉ ባሳየን፣ እንዲህ ያለ ነገርም በእኛ ጊዜ ባልታወቀ ነበረ አለችው። ማኑሄ ግን በጣም ፈራ። እግዚአብሔርን አየን፣ እንግዲህ እንሞታለን። ሚስቱ አስተዋይ ናትና እግዚአብሔር የሚገል ቢሆን መስዋዕታችን ይቀበላልን? በእርግጥ አይተናል፣ እግዚአብሔርን አይተናል፣ ክብሩን አይተናል፣ እጁን አይተናል፣ ክብሩን አይተናል፣ እሳቱን አይተናል፣ የእሳት ነበልባል ከመሠዊያው አይተናል። ኢየሱስ ይባረክ። ማኑሄ ግን እግዚአብሔር እኛ እንሞታለን በቃ እግዚአብሔርን በጣም ፈራ ማለት ነው። ለታየው እግዚአብሔር፣ ለተገለጠለት እግዚአብሔር በጣም ፈራ። ኢየሱሴ ቀጥቅጠኝ፣ አስተምረኝ፣ ኢየሱሴ እንደምንም አድርገህ አኑረኝ፣ ኢየሱሴ በቤት አታስወጣኝ፣ ኢየሱስ አንሞትም። እግዚአብሔር የሚገድለን ቢሆን እግዚአብሔር ሊገድለን ቢወድ ኖሮ መስዋዕታችንም አይቀበልም ነበረ፣ ሳትከበር እንዳልሞት ኢየሱስ እባክህ ለእኛስ አይናገርም ነበረ። ይህንም ነገር ሁሉ ባላሳየን ነበረ። አሜን። ኢየሱስ እግዚአብሔርን አይተናል፣ ምሕረቱን አይተናል፣ እጁን አይተናል። ኢየሱስ ይባረክ። አልሞተንም። እግዚአብሔር ይባረክ። መስዋዕታችንን ተቀብሏል። አልሞተንም። የእግዚአብሔር ክብር አይተናል። የእግዚአብሔር የመንፈስ ቅዱስ የእሳት ነበልባልን መንፈስ ቅዱስን ተቀብለን ተባርከን አይተናል። አሜን። ኢየሱስ ይባረክ። ሊገለን አይደለም፣ ሊፈውሰን እኛን ሊባርከን ነው እግዚአብሔር የተገለጠ። ኢየሱስ ይባረክ። ስለዚህ ከዚህ መልእክት እግዚአብሔርን ባየን ቁጥር፣ እግዚአብሔር ለእኛ በተገለጠ ቁጥር፣ የእግዚአብሔር ክብርን ባየን ቁጥር፣ የእግዚአብሔር እሳትን ባየን ቁጥር፣ የእግዚአብሔር ፊትን ባየን ቁጥር ሁሉ እንፍራ። የእስራኤል ልጆች ወደ ተራራ ሄዱ። ተራራ ላይ ያለውን ያን ታላቁን እሳት አዩ። ከእሳቱ ውስጥ የሚወጣውን የእግዚአብሔር ድምፅ ሰው ከተራራው ሸሹ። እግዚአብሔር እዚህ ተራራ ላይ አለ፣ ክብሩን አይተናልና እንዳንሞት እግዚአብሔር ይባረክ። እንዳንሞት ከዚህ ተራራ እንሸሻሉ። ሙሴ አንተ ስማ፣ ለእኛ ተናገር። እግዚአብሔር ይባረክ። ጌታ ኢየሱስ ይባረክ። ለእግዚአብሔር ድምፅ እንፍራ ወንድሞች እህቶች። እግዚአብሔርን የመፍራት መንፈስ እግዚአብሔር ይስጠን። ለዛ ነው ዕብራውያን መጽሐፍ ላይ 12 ላይ የእግዚአብሔር ቃል የምናገረውን እንሰማለን።
ዕብራውያን ምዕራፍ 12 ላይ ሃሌሉያ እንፍራ ወንድሞች። እዚህ ምን እንደምል ታውቃላችሁ? ሃሌሉያ ምዕራፍ 12 ላይ ሃሌሉያ ከቁጥር 25 እንዲህ ይላል፣ ለምናገረው እምቢ እንዳትሉ ተጠንቀቁ። ለምናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን? በዚያን ጊዜ ድምፁ ምድርን አናወጠ። አሁን ግን አንድ ጊዜ ደግሜ እኔ ሰማይን አናውጣለሁ እንጂ ምድርን ብቻ አይደለም ብሎ በተስፋ ሰጥቷልና። ሃሌሉያ። ስለዚህ ለምናገረው እምቢ እንዳትሉ ተጠንቀቁ። ላስረዳቸው ስለ እምቢ ስላሉ አልመለጡም፣ ጠፉ። ሙሴ ያስረዳ የእስራኤል ልጆችን እምቢ አሉ፣ ምንም አልሰሙም፣ ልባቸው ደነደነ። መጽሐፍ ቅዱስ እዛው መጽሐፍ ላይ ስናገር ዘዳግም መጽሐፍ ላይ ስናገር በጣም ይገርማል። ለነርሱ የሚያስተውል ልብ የሚሰማ ጆሮ አልተሰጣቸው። የሚያስተውል ልብ በጣም ይገርማል። የሚያስተውል ልብ አልተሰጣቸው። ላንብብላችሁ ይህን ጥቅስ 29 ላይ ከቁጥር 2 ጀምራ አነባለሁ። ሙሴም የእስራኤል ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፋርዖን በባሮቹ ሁሉ ፊት በምድር ሁሉ ያደረገውን ሁሉ አይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ተአምራትና ድንቆች አይታችኋል። አሜን። ኢየሱስ ባርኪያስ። እግዚአብሔር ግን አስተዋይ ልብ፣ የሚያይ አይኖችና የሚሰማ ጆሮ እስከ ዛሬ ድረስ አልሰጣችሁም። ይህን ሁሉ ሰምታችኋል፣ አይታችኋል፣ ግን የሚያስተውል ልብ አልተሰጣችሁም። የሚያይ አይን፣ የሚሰማ ጆሮ፣ የሚያስተውል ልብ፣ አስተዋይ ልብ፣ የሚያይ አይን፣ የሚሰማ ጆሮ አልሰጣችሁም። እግዚአብሔር ይባረክ። እግዚአብሔር ይህን የሚያስተውል ልብም አይከለክለን፣ የሚሰማ ጆሮ አይከለክለን፣ የሚያይ አይንም ኢየሱስ አይከለክለን። ስለዚህ የእስራኤል ልጆች በምድረ በዳ ጠፉ። ታምራቱን ሁሉ አያችሁ። እግዚአብሔር በእሳት ውስጥ ሆኖ ሲናገር ሰማችሁ። ልባችሁ ግን ደነደነ። ልባችሁ ተደነደነ፣ አይናችሁም ተጨፈነች፣ ጆሮአችሁም ምንም አልሰማችም። እግዚአብሔር ይባረክ። ኢየሱስ ይባረክ። እግዚአብሔርን የምንሰማ ልብ እግዚአብሔር ይስጠን። ኢየሱስ ይባረክ። የምትሰሙበት ልብ፣ ሰምታችሁ ለምናገረው እምቢ የማትሉበት ልብ እግዚአብሔር ለእኔም ለእናንተም ይስጠን። ለምናገረው እምቢ እንዳትሉ። እምቢ ያሉት አልመለጡምና እኛስ እንዴት እናመልጣለን? ሃሌሉያ። ወንድሞቼ እህቶቼ፣ እግዚአብሔር ይባረክ። እዚህ ሙሴ አንድ የተናገረው ቃል አለ። ዘጸአት 4 ላይ ከቁጥር 10 ለምናገረው እምቢ እንዳትሉ። እግዚአብሔር ይባረክ። መስኪን ጌታ ኢየሱስ የምንሰማበት ጆሮ እግዚአብሔር ይስጠኝ። እግዚአብሔር ይባረክ። አንድ የተወሰነ ጥቅሶችን ቶሎ ቶሎ አንብቤ የቀረችው ደቂቃ እንጠቀማለሁ። ኢየሱስ ይባረክ። እዚህ ዘጸአት 4 ላይ ኢየሱስ ይባረክ። ኢየሱስ ይባረክ። ታኒ ሲያና ታዮዮታ ታኒ ኮዮና ቶሶ ተናነተሳ
Osiana taitaneko Madhya tosako taitaneko Ekosiana taitaneko Madhya tosako taitaneko Osiana tayayota Tani koyana tusutanane tesa Ekosiana taitaneko Madhya tosako taitaneko Ekosiana taitaneko Madhya tosako taitaneko Hallelujah tayayota Tani koyana tusutanane tesa Ekosiana taitaneko Madhya tosako taitaneko Ekosiana taitaneko Madhya tosako taitaneko Hallelujah tayayota Tani koyana tusutanane tesa Ekosiana taitaneko Madhya tosako taitaneko Ekosiana taitaneko Madhya tosako taitaneko Hallelujah Ekosiana taitaneko Madhya tosako taitaneko Ekosiana taitaneko Madhya tosako taitaneko Hallelujah ተመስገን ጌታ ኢየሱስ ሃሌሉያ ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላስ ጸያፍ የሆነ ሰው ነኝ። አሜን። ትላንት ከትላንት ወዲያ ባሪያህን ከተናገረኝ ጀምሮ አፌ ትብ አይደለምን? ትብ ሰው አይደለሁም። እግዚአብሔርም የሰውን አፍ የፈጠረ ማን ነው? ዲዳንስ ደንቆሮንስ የሚያይስ ዕውርንስ ያደረገ እኔ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ከአፌ ጋር እሆናለሁ፣ የምትናገረውንም አስተምራለሁ አለው። ኢየሱስ ይባረክ። እዚህም ሙሴ አንድ የተናገረው እዚህ አንድ ቃል አለ። ከባሪያዬ ጋር አንተ ከተናገርከው ጊዜ ጀምሮ አፌ ትብ ነው። አሜን። ኢየሱስ ይባረክ። አፌ ምላሴም ኮልታፋ ነው። ተመስገን ጌታ ኢየሱስ። እንዴት አንተ ከኔ ጋር ትናገራለህ? እግዚአብሔር ይባረክ። እግዚአብሔር ከኛ ጋር ስነጋገር፣ እግዚአብሔር ከኛ ጋር ሳወራ መፍራት አለብን። በጣም ይገርማል። አብርሃም አንድ ጊዜ ከእግዚአብሔር ጋር ንግግር ጀመረና አንድ ጀምሬ ያለው እባክህ እኔን ታግሰኛል፣ አፈርና አመድ ሆኜ ካንተ ጋር ንግግር ጀምሬ ያለውና። አሜን። ኢየሱስ ይባረክ። ምዕራፍ 18 ላይ እዛ እግዚአብሔርም ታግሶ አብርሃምን ሰማ ማለት ነው። ጌታ ኢየሱስ ይባረክ። ስለዚህ እግዚአብሔር ሲናገር፣ እግዚአብሔር ሲያወራ ለምናገረው እምቢ እንዳትሉ። እግዚአብሔር ይመስገን። ሙሴ እኔ አፌ ኮልታፋ ነው፣ እኔ መናገር አልችልም፣ እኔን አትምረጥ፣ ያንተን ቃል ድምፅ እሰማለሁ፣ ግን እኔ ዱዳ የፈጠረው አይኔ አይደለሁም፣ ዕውር የፈጠረው ደንቆሮ የፈጠረው እኔ እግዚአብሔር አይደለሁም? ለምን ከኔ ጋር ትከራከራለህ? የምናገረው ነገር ግን እሰጥሃለሁ። ንግግር አወራለሁ። እኔን ኢየሱስ ይባረክ። በፊት ልክ አይደለም። እዛ ሙሴ በትግል ነው እሺ ያለው ማለት ነው። ጌታ ኢየሱስ ይባረክ። ጌታ እግዚአብሔር ጋር አለ። አብርሃም ምንድን ነው አለው? አንድ ጊዜ ካንተ ጋር ንግግር
ጀምሬያለሁና እባክህ እነሆ ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመሩ። ምናልባት ከዚህ 50 ቢገኝ 10 ቢያገኝ እያለ አመድና አፈር ሆኜ ካንተ ጋር ንግግር ጀምሬያለሁ። እግዚአብሔር ይባረክ። ስለዚህ ራእይ መጽሐፍ ምዕራፍ 19 ላይ ምዕራፍ 1 ላይ ከመልአኩ ጋር ዮሐንስ ንግግር ከጀመረ በኋላ ወይም የእግዚአብሔርን ክብር ካየ በኋላ እንደወደቀ እዚህ ደግሞ ራሱ ከኢየሱስ ጋር ዮሐንስ ከተገናኘ ወይም ንግግርን ከእግዚአብሔር ድምፅ ከሰማ በኋላ ካየ በኋላ ክብርን ካየ በኋላ እንዴት እንደፈራ ጥቅሱን እናነባለን። ኢየሱስ ይባረክ። ምዕራፍ 1 ላይ ዮሐንስ ራእይ ምዕራፍ 1 ከቁጥር 14 ላይ ራሱና የራሱ ጸጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበር። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስል ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ይህን ሁሉ አየሁ፣ ፊቱን አየሁ፣ ድምፁን ሰማሁ። ከዛ በኋላ እንደ ሞተ ሰው ሆኜ ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህ አለኝ፣ አትፍራ፣ ፊተኛው መጨረሻው ሕያው እኔ ነኝ። ሞቼም ነበሩ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ አለ። ዮሐንስ ግን ይህን ሁሉ ባየ ጊዜ እንደ ሞተ ሰው ወደቀ። ይህን ድምፅ በሰማ ጊዜ ፊቱን ባየ ጊዜ እግሮቹን፣ እጁን፣ ከአፉ የሚወጣውን በሁለቱ በኩል እንደተሳለ ሰይፍ እንደ ስለታም ሰይፍ የሚወጣውን ከአፉ የሚወጣውን አለ ድምፅ ሰማ። ከዛ በኋላ እንደ ሞተ ሰው ወደቀ። አሜን። ኢየሱስ ይባረክ። እግዚአብሔር ይባርካችሁ። አሜን። ይባርክ። ወንድሞች እህቶች፣ በእውነት እኛ ሰምተን የምንፈራበት ልብ ኢየሱስ ይስጠን። አሜን። ሰምተን የምንገዛበት፣ ሰምተን የምንፈራበት፣ ሰምተን ኢየሱስ ይባረክ የምንንቀጠቀጥበት። ቅድም ሰዎቹ ምን አሉ? መጽሐፍ ሲከፍት ልባችን ይቃጠላል ነበረምን አሉ። በመንገድ ከኢየሱስ ጋር በነበረው ጊዜ በእውነት ውድ ወንድሞቼ እህቶቼ፣ ለእግዚአብሔር ቃል የምትንቀጣቀጡ የምትገዙ ካላችሁ በጣም የታደላችሁ ናችሁ። ተመስገን ኢየሱስ። በጣም እግዚአብሔር ይወዳችኋል፣ መልካምም ይሆንላችኋል። ለእነርሱም ለልጆቻቸው መልካም እንዲሆን ይሄ አይነት ይህ ልብ ሁሌ ምን ነው በኖረላቸው። አሜን። እግዚአብሔር ይባረክ። ሰዓታችን ለመጠቀም ኢየሱስ ይባረክ። አንድ ጥቅስ ወይ 2 ጥቅስ ጨምሬ አበቃለሁ። ኢየሱስ ይባረክ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይመስገን። ስለዚህ አንበሳ ሲያገሳ የማይፈራ ማን ነው? ዛሬ የሚፈራ እግዚአብሔር ሲናገር ደግሞ ኢየሱስ እንደገና ኢየሱስ ይባረክ። እግዚአብሔርን አየው፣ ሰውነቴ ድና ቀረቻል። ዘፍጥረት 32:30 ላይ ያዕቆብ እግዚአብሔርን አየው፣ ሰውነቴ ድና ቀረች። እግዚአብሔርን ባየን ቁጥር ሰውነታችን ይድናል፣ ነፍሳችን ይድናል። እግዚአብሔር ክብርን ባየን ቀን ሁሉ እንባረካለን፣ እንለወጣለን። ጌታ ኢየሱስ ሁላችሁንም ይባርካችሁ። ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ይባረክ። አንድ ጥቅስ ብቻ
ማነባለው አንዱን በአፍ ነግራለሁ። ኢሳይያስ ምዕራፍ 6:1 ላይ ኢሳይያስ የእግዚአብሔርን ክብር አየ ይላል። የእግዚአብሔር ክብር ምድርን ሁሉ ሞልቶ ነበርና የእግዚአብሔር ክብር ካየ በኋላ ወየው እግዚአብሔርን አየሁት አለ። ወየው እግዚአብሔርን አየሁት። እኔ ከንፈር የረከሰው ሰው ከንፈር በረከሱ ሰዎች መካከል ያለው ሰው እኔ እግዚአብሔርን አየሁት፣ ለኔ ወየዋል። እግዚአብሔር ደግሞ ኃጢአቴ ተሰረየ፣ በደሌ ሁሉ ይቅር ተብሏልና አይዞ አለ፣ አጠበ፣ ይቅር አለ። ወንድሞች እህቶች፣ እኛ እግዚአብሔርን የምንሰማ ይህን የእግዚአብሔርን ቃል የምንሰማኝና ከንፈር የረከስን በረከሱ ሰዎች መካከልም የምንኖር ነን። እግዚአብሔር ይባረክ። ኢየሱስን እናመሰግናለን። እኔ ከንፈር የረከሰው ሰው ከንፈራቸው በረከሱ ሰዎች መካከል የምኖር ሰው እኔ እግዚአብሔርን አየሁ፣ እግዚአብሔርን ሰማሁ። አሜን። የእግዚአብሔር ድምፅ ደግሞ ማን ይሄድልናል የሚለውን ድምፅ ሰማሁ። አሜን። ሃሌሉያ። እግዚአብሔር ይባረክ። ስለዚህ ወንድሞች እህቶች፣ ጌታ ኢየሱስ ሁል ጊዜ ራሳችን እየናዘዝን እሱን የምንሰማበት እድል ይስጠን። ጌታ ኢየሱስ ይባረክ። ሃሌሉያ። ሉቃስ መጽሐፍ ላይ ያለችውን ቃል አንብቤ አበቃለሁ። ጌታ ሆይ አንተን በመፍራት የምንሰማበት መንፈስ ስጠን። የእግዚአብሔር ድምፅ እኮ የእሳትን ነበልባል ይቆርጣል። አንተን አይቆርጥም? እኔን አይቆርጥም? የእሳት ነበልባልን ቆርጦ ያልፋል፣ አካን ይገልጣል፣ ምድረ በዳን ያናውጣል። እኔን አያናውጥም? ያናውጠኛል። ሃሌሉያ። እኔን አያናውጥም? ያናውጣል። አሜን። እግዚአብሔር ይባረክ። ሃሌሉያ። እግዚአብሔር ስናገር መስገን ኢየሱስ ተራራው ከድምፁ የተነሳ ቀለጠ፣ ይጨስ ነበር። ተራራው ከእግዚአብሔር ድምፅ የተነሳ ይጨስ ነበር፣ ከክብሩ የተነሳ ይጨስ ነበር። እናንተ አትጨሱም? ማስተዋልና ጥበብ ስጠኝ። አንቺ አትፈራም? አንተ አትፈራም? እኔ እፈራለሁ ኢየሱሴ። አንተን ማየት አልችልም። እኔ በምኔ ጽድቅ በምን አቅሜ በፊት የሚያቆመኝ ምን አለኝ? ኢየሱስ ላይ ሉቃስ ከቁጥር 8 እችን ቃል እናነባለን። እስቲ ኢየሱስ ይባረክ። ቁጥር 6 ጀምሬ አነባለሁ። ምን ኢየሱስ ይባረክ። እጅግ ብዙ አሳም ያዙ፣ መረቦቻቸውም ተቀደደ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎችን እስኪሰጥሙ ድረስ ሞላባቸው። ሲሞን ጴጥሮስ ግን ባየ ጊዜ ማንን? ኢየሱስን። ማታ ባዶ ነው ያደረው፣ ምንም ፈልጎ አሳ አላገኘም። አሁን ግን ቀና ብሎ ይሄን ጣል ያለውን መረቡን ጣለ። መረቡን አይቶ ቅድም ግን ምን አለ? እኔ ማታ ምንም አላገኘውም፣ ግን አንተ ጣል ስለ ቃል ብዬ ይጥላለሁ አለ። በጣም ይገርማል። አንተ ቃል አንተ ስላወጣኝ ስለ ቃል ለቃሌ ብዬ በዚህ መረቡን እጥላለሁ አለ። ሃሌሉያ። እኔ እዚህ እኮ ጥዬ ምንም አላገኘም፣ ግን ካንተ ስለ ቃሌ ብዬ አንተ ጋር ሲሆን አለና የሚሰራ አምላክ ከዛ መረቡን ጣለ። ከዛ ብዙ አሳ አገኘና ምንድነው ጴጥሮስ የተናገረው ነገር? ቅድም ከእህቶች ጋርም በጣም ስንባረክ ነበርን በዚች ቃል። ከዛ ጴጥሮስ ግን ኢየሱስን ባየ ጊዜ በኢየሱስ ጉልበት ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። እኔ ኃጢአተኛ ነኝ፣ እኔ ካንተ ጋር መጓዝ አልችልም፣ እኔ ካንተ ጋር መግባት አልችልም፣ መውጣት አልችልም፣ ከኔ ተለይ እባክህ። እኔና አንተ አንመጣጠንም። እኔ ኃጢአተኛ ነኝ። እስቲ ስንቶች ናችሁ እኔ ኃጢአተኛ ነኝ
ኢየሱስ ይባረክ። ጴጥሮስ በጣም ግራ ስገባው ነው ይህን የተሰበረ ልብ ኢየሱስ አይቶ የመንግስተ ሰማይ መክፈቻ ሰጠኝ። እባክህ ከኔ ተለይ ጌታ ሆይ እኔ ኃጢአተኛ ነኝ፣ ከኔ ተለይ። በጣም ይገርማል። ኢየሱስ ይባረክ። ኢየሱስ ተመስገን። እኔ ኃጢአተኛ ነኝ፣ ከኔ ተለይ። መስተዋል ስጠኝ፣ ጥበብ ስጠኝ፣ በጣም ይገርማል። ኢየሱስ ይባርካችሁ። የሚያኖረኝ ጽድቅ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ጴጥሮስ በጣም ልቡ ተሰበረ። ኢየሱስን ቀና ብሎ አየና ካየ በኋላ ከኔ ተለይ፣ እኔ ኃጢአተኛ ነኝ፣ እኔ ካንተ ጋር መጓዝ አልችልም፣ እኔ ካንተ ጋር መኖር አልችልም፣ እኔ ልክ አይደለሁም፣ አንተ ልክ ነህ፣ እኔ አንተ ከኔ ጋር ኖር ስል ትቼ ነው እዚህ አሳ ፍለጋ የመጣሁት፣ ባዶ አሳደርከኝ። አሁን ግን እኔ ፈልጌ ባጣሁበት ቦታ ላይ አሳ ሰጠኝ። እኔ ኃጢአተኛ ነኝ፣ እኔን በቃ አትፈልግ፣ ተው፣ ከኔ ተለይ፣ ተው፣ በቃ እኔን ተወኝ፣ እኔ ካንተ ጋር መኖር መጓዝ አልችልም። አቤት አቤት አቤት! ሃሌሉያ! እስቲ ሙት ከፍተን ጌታ ሆይ እኔ ለምትናገረው ቃል ስለ ቃል እጥላለሁ። ሃሌሉያ! ለቃል እገዛለሁ። ታየው የወጣተው ለኛ ኢየሱስ አነናስያ ኢየሱስ ሃሌሉያ! 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 ማስተዋልና ጥበብ ስጠኝ። ሃሌሉያ! ጌታ ኢየሱስ አስተምረኝ፣ ማስተዋልና ጥበብ ስጠኝ። ማስተዋልና ጥበብ ስጠኝ። ኢየሱሴን ያውቃለሁ፣ ምን አይነት ሰው እንደሆንኩ ታውቃለህ። ማረኝ አባዬ፣ ኃጢአቴ ብዙ ነው። ማረኝ፣ በደሌ ብዙ ነው። ማረኝ ኢየሱሴ፣ በጣም ኃጢአተኛ ነኝ። ከዋሳ ሁሉ በላይ ኃጢአተኛ እኔ ነኝ። ማረኝ፣ ስለ ቃሌ ብለህ ማረኝ ጌታ ኢየሱስ፣ ስለ መሱያ ብለህ ማረኝ ጌታ ኢየሱስ፣ ስለ መዳናችን ብለህ፣ ስለ ስምህ ብለህ ማረኝ። እባክህ አጽንተህ አቁመኝ በቤትህ። አትጣለኝ፣ አትተወኝ ኢየሱሴ፣ አትጣለኝ፣ አትተወኝ ኢየሱሴ። ሃሌሉያ! ሃሌሉያ!